نور على مر الزمان تألقا وأضاء للدنيا طريقا مشرقا وهدى من الرحمن يهدينا. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ኢድ እንዴት ነበረ? እንዴት አሳለፋችሁት? ምን ይመስል ነበር? ሸዋልን እንዴት እየጾማችሁት ነው ወይስ እየበላችሁ ነው? ኮሜንት ላይ አስፍሩልኝ። ሲቀጥል ያው ኢድ ሲመጣ ብዙ ኢድያዎች ይሰጡናል። የሚፈልግ ብር፣ የሚፈልግ ስጦታ፣ የሚፈልግ ጌጣጌጥ፣ ልብስ ወዘተ ማለት ነው። እንግዲህ ከሁሉም ውስጥ አለውበት ግን ለየት ያለ ስጦታ አለኝ። ለኢድ ስጠኝ ስጦታ እሱን ደግሞ ለእናንተ ላካፍላችሁ ብዬ ይዤ መጣሁኝ ማለት ነው። ሌላው እኔ ጋር ሲቀር ከአንድ ጓደኛ የተላከልኝ ኢድያ ነው። በእርግጥ የተጻፈው ከባድ ነገር ማለት ሳነበው እኔን ይገልጻል ብዬ አይደለም። እሷ ጻፈችው እንደሷ እንደጻፈችው እንደሆነ ደግሞ በዱዓችሁ አድርሱኝ። አሁን ወደ ግጥሙ እንሂድ። አንቺ የኔ እህት የህይወት ጨረቃ ልቤ ይከፋዋል ሳጣሽ ለደቂቃ ውብ ጽጌረዳ የፈካሽ አበባ በጥሩ መዓዛ በውዴታሽ ልግባ የጌታሽ ፍራቻ አሳምሮ ያኖረሽ እሱን ለማስደሰት ሲሆን ጥረትሽ ሁሌ ትደምቂያለሽ እንደ አበባ ፈክተሽ መልክና ቁንጅና በማይጠቅመው ቤትሽ ስትሞሸሪ አንቺ በጀነት ውስጥ ጥንቁቅና ትሁት በምድር ላይ ሆነሽ አሳልፊው በቃ ምንዳውን ከጅለሽ የሁለት ሀገር ስኬት ቁልፍ እኮ አንቺ ነሽ። ትእዛዝንም ስሚ ተከለከለው ራቂ የአሄራን ህይወት እንዳምር ሰንቂ እሳት እንዳገቢ በጣም ተጠንቀቂ። እውነት ነው ይመጣል ልብ ወለድ አይደለም ተነግሮናል እና ልብ በይ እህት ዓለም ለማያልፍ ኑሮ ለዚች አጭር ጊዜ ምንም ባንደክም እንደ ዋዜ በእዱንያ ነገር ባይበዛ ትካዜ የአሄራዋ እህቴ እኔ ወድሻለሁ እስከ ወጣ ነፍሴ መሐረብ አይደለሽ አልይዝሽ ከኪሴ ልብሽ ላይ ጻፊኝ በማይለቀው ቀለም አብረን እንድንኖር እስከዛኛው ዓለም እልክልሻለሁ የናፍቆት ወረቀት አንዱን የሰላምታ አንዱንም የናፍቆት በወድሽ የማትሰለችኝ አልሐምዱሊላህ ያለማቱ ጌታ ምስጋና ይገባው አንቺን ስለሰጠኝ እህቴ ቦታ ቢለያየን ባይኔ ባላይሽም ሁሌም በልቤ ነሽ ከአንጀት ያረሳሽም እህቴ ዛሬም ላለሁበት ለቀሪው ዘመኔ የህይወቴ ሻማ ቅመሜ ነሽ ለኔ እህቴ ናፈቅሽኝ ተንሰፈሰፍኩልሽ ጧት ማታ በሀሳብ በናፍቆት ሞትኩልሽ የኡምሪ ብችል ከዚህ በላይ ብልሽ ደስ ይለኝ ነበር ችሎታ የለኝም ይህን ሁሉ ብላ ማለት ነው። ባለሽበት ያለበት ረህመት አይለይሽ ይህንን ይሰውልሽ ኑር ብላኛለች። አላህ ሱብሃነሁ ወተዓላ ከኔ በላይ ውድድ ያድርግሽ። ሰዎች ከሚወድሽ በላይ አላህ ሱብሃነሁ ወተዓላ እንዲወድሽ ምኞቴ ነው። እኔ ሌላ ስጦታ የለኝም ኢላ ከመውደድ ውጪ ዝም ብሎ በደፈነው ውድድ ያደርግሻለሁ የኔ ሞክሽዬ ኑንዬ ነኡቲ ቢንት አህመድ በጣም ነው የምወድሽ ማከብርሽ ውድ ጓደኛዬ። እንግዲህ ግጥሙን እኔ በስርዓት አላነበብኩትም። አንደኛ ሳቅ ይዞኛል፣ ሁለተኛ እሷ ስለጻፈችው እኔ አስተካክዬ ማንበብ አልችልም። ምክንያቱም ገጣሚዎች ራሳቸው የጻፉት ነገር ነው በስርዓት የሚያነቡት። ስለዚህ አንዳንድ ግጥም ስንጽፍ ራሳችን ስናነበው ሂደቱን አሁን ይሄን ግጥም እሷ ብትሆን ያነበበችው አስተካክለ ታነበዋለች። እንግዲህ ይሄን ይመስላል። የሳኩበት ምክንያት እሷ የምትጽፈው ሌላ እኔ ሌላ ስለሆንኩኝ ነው። ልክ እንደጻፈችው እንደሆን ግን በአላህ ዱዓ አድርጉልኝ። እሷም እንደምኞቷ ያኒ እሷ አሁን ለኔ እንደተመኘችልኝ እንዳለችው እንደሆን በዱዓችሁ አስቡኝ። ቢንትዬ ለጥሩ ምኞትሽ በጣም ነው የማመሰግንሽ። የምወድሽ የኔ ሀያት ማለት ነው። ከሁሉም ስጦታዎቼ የወደድኩትኝና የሆነ በቀዘስ ቤት ያለገኝ ስጦታ ቢኖር ይሄ ነው። ምነው አካበርሽ እንዳትሉኝ። ስጦታ ተሰጣጡ። የምር እውነቴን ነው፣ ፍቅር ይጨምራል።
አላካበድኩኝም። ከዚህ በላይ ማለት ብችል ደስ ይለኛል። በቃ ይሄንን ነው ማለት የምፈልገው። ሲቀጥል ማን እንደሆነች የገጠመችልኝ ከታች ሊንኩን አስቀምጣለሁ፣ ገብታችሁ እዩዋት ማለት ነው። ከዛ በኋላ በሊንኩ ገብታችሁ ቻናሏን ማየት ትችላላችሁ። ዩቲዩበር ናት። በጣም ነው የምወድሽ፣ በጣም ነው የማከብርሽ። በቃ ሁሉ ነገር ምን ይልበልሽ። ሀላስ እንግዲህ እኔ ባይሆን በሌላ ግጥም እመጣለሁ። ግጥም መሰለኝ የሚገልጸው፣ እንደዛ ይሻላል። ብዙ አወራሁባችሁ፣ አውፍ በሉኝ ሀባይብ። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አስተያየት መስጠት አትርሱ። እኔ ቢንት ተማም ነበርኩኝ። ገጣሚዋ ደግሞ ቢንት አህመድ ነበረች። ነኢማ አህመድ እና ነኢማ ተማም ነበርን። እስካሁን ደስ አብረናችሁ ይቆየን። ወሰላም አለይኩም ወራህመቱላሂ ወበረካቱ። እህቴ በፍቅር ውስጥ ስትርቂው የሚቀርብ ስትቀርቢው ደግሞ የሚርቅ ሰው እሱ ነው አደገኛው ሰው። አቋም የለውም። ወይ ከያዘ ጠበቅ አርጎ አይዝሽም፣ ወይ ደግሞ ለቆ አይለቅሽም። እንዲሁ በነፍስ ስጋሽ ጢባ ጢቤ ይጫወታል። አንዴ ልትሸወጂ ትችያለሽ። በቀሪዎቹ ጊዜ ግን መንቃት አለብሽ። እውነተኛ ፍቅር ያዝ ለቀቅ አያደርግም። ከያዘ ጠበቅ ነው የሚያደርገው። አንድ ሰው በፈለገበት ጊዜ ሄዶ በፈለገበት ጊዜ እየመጣ ነፍስሽን ቁም ስቅሏን እንዲያሳያት የህይወትሽን ሪሞት እጁ ላይ አድርጎ እንደፈለገ እንዲጫወትብሽ አትፍቀጂ። አቋም ይኖርሽ። ጥፋቱ ያንቺ እንጂ የሱ አይደለም። የገዛ በርሽን ክፍት አሳድረሽ ሌባ ዘረፈኝ አይባልም። ልብሽን ዝቂ። ልብሽን ለእውነተኛ ሰው ብቻ ስጪ። አንድ ሰው የልብሽን የሚስጥር ቁጥር ካወቀ ደስ ሲለው እየሄደ ደስ ሲለው መምጣት